በአዲስ አበባ ለጠቅላይ ሚኒስትሩ በተካሄደ የምስጋናና የድጋፍ ሰልፍ ላይ ጉዳት ደረሰ። ተጎጂዎች በጥቁር አንበሳ አጠቃላይ ስፔሻላይዝድ ሆስፒታልና በሌሎች ሆስፒታሎች የድንገተኛ አደጋ ሕክምና እርዳታ እየተደረገላቸው ይገኛል። ብሩክ ተስፋዬ በሰልፉ ላይ በደረሰው አደጋ የተለያዩ ሰዎች ጉዳት ደርሶባቸዋል። በጥቁር አንበሳ አጠቃላይ ስፔሻላይዝድ ሪፈራል ሆስፒታል ድጋፍ ሲደረግላቸው ያገኘናቸው ተጎጂዎች ሰላማዊ በነበረው ድጋፍ ላይ ሁኔታው ይፈጠራል ብለው ያላሰቡት መሆኑን ነግረውናል። አብይ ከጨረሰ በኋላ ኬት እንደመጣና አቅም እንዳልወደቁ ከዛ ተደገመልን እኛ ጋር ያሉት ምን እንደሆነ አናቀምኛ ያው ከላይ ተከባብሩ ላይ ነው ተወረወረ ይያሉ ነው ያሉት። ምን እንደተወረወረ እኔ ምንም ማቀው ጉዳይ የለም። ፍንዳታ ነው ተዋብሎ ርችት ነው የሚመስለው። ጭራሽ ርችት ነው ይመስላል። ቶራቤ ተነጋግረው ከወረደ በኋላ እንዴ በግፊያ መሀል እኔ ቆሜ ነበር። መሳሪያው ሲወጥቀኝ እኔም ወደቅኩ። ወጣገበ ያለው ተኮ ወደቀ። እኔ ሰውን እንዲጎትቼ ከሰው ጋር እየተንከባለልኩ ወጣሁ። ዶክተር አብይ ንግግር ጨርሶ ንግግር አድርጎ እንደጨረሰ ነው ወዲያው ማይኩን ቁጭ እንዳደረገው ነው የተነዳው። አላቅም ያው ቦምብ ይሆናል። ታይም ቲሸርት ለብሰን እንግዲህ እሱን እየደገፍን ነው። ባንዲራ ይዘን እየሄድን ነው። እንግዲህ እሱን እየደገፍን ያለ ሳናስበው ነው ይሄ ነገር የተከሰተው። ግራግሬ ላይ ግራግሬ ፈንድቷል መሰለኝ እየደማ ነው። ዶክተር አብይ ንግግር ከሚያደርግበት በስተቀኝ በኩል አጠገቡ ነበርን። አጠገቡ ማለት ይቻላል እዛ ጋር ነበርን። ዶክተር ዳዊት ወንድማገኝ የጥቁር አንበሳ አጠቃላይ ስፔሻላይዝድ ሪፈራል ሆስፒታል ኤክስኪዩቲቭ ዳይሬክተር ናቸው። በአብዛኛው ወንድ ወጣቶች ናቸው። በአብዛኛው የቀዶ ጥገና ሐኪም የሆኑት ዶክተር ብርሃኑ ነጋም ኢቲቪ በስፍራው ይህን ዘገባ እስካጠናቀረበት ሰዓት ድረስ ለሞት የተዳረገ ሰው አለመኖሩን ገልጸዋል። ጉዳት የደረሰባቸውን ሰዎች ቁጥራቸውን በትክክል አሁን መግለጽ የምንችልበት ሁኔታ አይደለም ያለው። ያው የተፈነጣጠረ የብረት ጉዳት የደረሰባቸው ነው። የመድማት አደጋ የደረሰባቸው አለ። አጥንት ስብራት የደረሰባቸው አደጋ አለ። ደረታቸውም ደግሞ ተመቶ ከደረታቸው ደም እየፈሰሰ ያለ በሽተኞች አሉ። ሁሉንም የማረጋጋት ስራ ሰርተናል። አሁን እንደ ክሪቲካል ሆኖ አደጋ ውስጥ ሊገባ ይችላል ብለን ያሰብነው እስካሁን ድረስ አደጋው ሲደርስ በአካባቢው ነበርኩ ያለው አወቀ ጌቴ ጥቃት አድራሽ መሳሪያ ያዘች ሴት መታዘቡንና ለጸጥታ አካላት ማመልከቱን ገልጿል። ያው ሰላም ጥሩ እያዳመጥንና የመራን እያለ እየገደፍን እያለ እንግዲህ ያው በእኛ አካባቢ ላይ ፍንዳታ ተፈነዳ። ከዛ ተደናገጠ ሰው። ያው የወደቁትን ለማንሳት ሲረባረብ ነበር። እኔ ትንሽ ፈቀቅል ነበር ወደ ላይ ተፈንዳታው ከፍላለሁ ተፈንዳታው ታብጅ ተምድረኩ ወደ ላይ ነኝ። ከዛ እነሱን አፋፍሰው ሄዱ። እኛ በጣም አዘን። እኔ አለቀስኩኝ በመነቱ ያ መከሰቱ ሳለቅስ እብድ ናት እንግዲህ ያልተጠበቀ ሰው ናት። እንደዚህ ቦርሳ በእንትኗ ግንገባ ሲያዝናት ሙሉ መሳሪያ ነበር። ምን አይነት መሳሪያ ይዛለች? ያው እኔ መሳሪያውን እንግዲህ እኔ ሩጬ ወደ ፖሊሶች ነው የሄድኩት እሷን ለማስያዝ። እሷ ከማፈንዳቷ በፊት ነው በኋላ ያያል? ከማፈንዳቷ በኋላ ነው። ካፈነዳ በኋላ ድጋሚ ልታፈነዳ ነው። የሚጠጉ ሰዎች ላይ ቀላል መካከለኛና ከበድ ያለ ጉዳት ደርሷል። የደረሰው አደጋም ወደ 15 በሚጠጉ ሰዎች ላይ ከበድ ያለ ጉዳት ነው የደረሰው። በተቀሩት ሰዎች ላይ ግን ቀላልና መካከለኛ እንደዚሁም በተፈጠረው አደጋ በመገፋፋት በመውደቅ በተፈጠሩ ጉዳቶች እንደዚሁ ጉዳቶች ደርሰዋል። ወንጀለኞችን በቁጥጥር ስር ለማዋል በተደራጀ መንገድ እየሰራን ህዝቡም የተለያየ መረጃዎችን እየሰጠን የህዝብን አቅም ተጠቅመን ከህዝብ የምናገኛቸው መረጃዎች ወስደን ወንጀል የፈጸሙ ሰዎችን በቁጥጥር ስር አውለን ለህግ እናቀርባለን። ወደፊትም ውጤቱን ለህዝብ ይፋ እናደርጋለን። በአጠቃላይ ይህን ወንጀል የሰሩ ሰዎች ምን ጊዜ ቢሆን ከህግ ያመልጣሉ። ከዚህ በደረሰው አደጋ የአዲስ አበባ ከተማ አስተዳደር፣ የደቡብ ክልላዊ መንግስት፣ የትግራይ ክልላዊ መንግስት፣ የቤኒሻንጉል ክልላዊ መንግስት፣ የሐረሪ ክልላዊ መንግስት፣ የውጭ ጉዳይ ሚኒስቴር ዛሬ በተካሄደው ድጋፍ ሰልፍ ላይ የደረሰውን የቦምብ ጥቃት አውግዘዋል። በሀገሪቱ ሰላምና አንድነት ላይ የተቃጣ አደጋ በመሆኑ በጥብቅ እንደሚያወግዙት ነው ያስታወቁት። የጥቃቱ ሰለባ ላይ ለሆኑ ወገኖችም መጽናናትን ተመኝተዋል።